ይሄኔ ነው መሸሻሉ። ዛሬ ጭራሽ ቤቱ ድረስ መታ አስገድዳ ለመሳም ሙከራ አድርጋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ ብሩኬ ወደ ሀይሚ ጋር ሂዶ ሀይሚን ወደ ቤቷ ለመመለስና በቃ በሰላም ህይወታቸውን ለመምራት ወደ ቤቷ እንድትመጣ ሊያደርግ እናንተም በጸሎት አግዙኝ። አንድ ሁናችሁ የጨረቃ ፋሚሊ ከጎኔ ሁናችሁ በጸሎታችሁ አግዙኝ። ሄጄ ወደ ቤቷ ዛሬ እንደምንም ብዬ ወደ ቤቷ ይዣት እመጣለሁ። በቃ እሷ የሌለችበት ቤት በጣም ነው የሚደብረው፣ በጣም ነው የሚጨንቀው። እኔም ጥሩ ሁኔታ ላይ አይደለሁኝም እና ሂጃ አመጣታለሁ። እሷም አንዳንድ ነገሮችን ቢከፏትም የሚያስከፉ ነገሮች ቢሆኑም ግን ደግሞ እኔን መረዳት አለባት። አፈቅርሃለሁ ብሎ ለመጣው ሴት ሁሉ ጥሩ ህይወት ኑሩ እያለች መልቀቅ የለባትም፣ መጋፈጥ አለባት። ማለት በቃ ከጎኔ ቆማ ማነሽ አንቺ ጓደኛዬ ነው፣ የራሴ ነው፣ የኔ ሰው ነው ብላ ተጋፍጣ እነዛን ሰዎች ከህይወታችን ማስወጣት መቻል አለባት። እኔም እንደዛው በቃ መተጋገዝ መቻል ሲኖርብን የራሳችሁ በቃ ጥሩ ህይወት ኑሩ ብሎ መተው መልቀቅ መሸሽ አስፈላጊ አይደለም። ይሄ በእኔና በሀይሚ መካከል መሆን የለበትም ብሎ እንግዲህ መግቢያ እያወራ ነበር። እያወራን እንግዲህ ከነ ካሜራው ወደ ሀይሚ ጋር ለመሄድ እንዳያችሁት መኪና ውስጥ ገብቶ ምናምን ግቢውን መዝጋት ነበር የቀራቸው። ያው እንደምታውቁት ዘበኛ ከሌለ ካሜራማኑም አቋርጦ ካልሆነ በስተቀር በር መዝጋት አይችልም እየቀረጸ። ስለዚህ ያለው አማራጭ ብሩኬ መኪናውን ውጭ ላይ ካደረገ በኋላ ወርዶ መዝጋት ነበረ በሩን የሚቀረው። እንግዲህ በሩንም ሳይዘጋ እዛው በር ላይ ቆማ አጅሪት ለካ እየተጠባበቀች ነበርና ልክ እሱ እንግዲህ መኪናውን ይዞ ሲወጣ ልስመውም በመኪናው መስታወት ልስመውም ታገለች። ነገር ግን ዞር በይ ሲላት ቀጥ ብላ ማለት ነው። ልክ እንደ እናት ይሄ የእናት ያባታችሁ ቤት የለም በቃ እንደፈለጋችሁ ዘው ብላችሁ የምትገቡበት። ሰው እኮ የጎረቤት ቤት አይደለም ሰው የማያውቀው ቤት ሰው ሲሄድ የለመደው የጎረቤት ቤት እንኳን በየቀኑ የሚገባበት የሚወጣበት እንኳን ሲሄድ ያንኳኳል፣ ሼም ይዘዋል። ዝም ብሎ ዘው ብሎ ቀድሞ ለመግባት በጣም ሼም ይዘዋል። የፈለገ እንደ ቤቱ የሚስተናገድበት ቤት እንኳን ቢሆን ማለት ነው። ሰዎቹ ውጭ ቆመው ባለቤቶቹ ውጭ ቆመው ዘው ብሎ አይገባም፣ ነውር ነው ማለት ነው። እሷ ግን እንዳያቸዋት ያለምንም እፍረት ያለምንም ሰቀቀን በቃ በኮንፊደንስ ነው አልኳችሁ። በቃ ሰክ እያለች ቤቱ ዘው ብላ የገባችሁና መኪናውን እስከሚያቆም እንኳን በር ላይ አልቆመችም። እኔማ እንዴት እንደፈራው ገብታ የሆነ ነገር ታረጋለች ቤት ብዬ ማለት ነው። እንግዲህ እግዚአብሔር ይወቀው ምን እንዳረገች ቤት ውስጥ መጠንቀቅ ነው። በነገራችን ላይ እንደዚህ አይነት አደገኛ ልጆችን ዝም ብሎ እንደፈለጉ ቤት አታስገባቸው ብሩኬ። በእርግጥ አይፈረድበትም። መኪናውን እንግዲህ እስከሚወርድ እንኳን ውጭ ላይ አልቆመችም። አይታችኋታል። ላጥ ብላ ነው ቤት የገባችሁ። ቢያንስ እንኳን ብሩኬን ትተህ ካሜራማን መከተል ነበረብህ ልጅቷ። ምክንያቱም ቤት ውስጥ ምን እንደምታስቀምጥ ምን እንደምታደርግ የሚጠጣ ውሃ ውስጥ ምን ልታረግበት እንደምትችል ማሰብ መገመት አለባችሁ። ብልጥ ሆኑ። ሀይሚም ይሄ ነው ሁሌ የሚያናድዳት፣ የእናንተ የዋህነት እኔን እየጎዳኝ ነው። ብልጥ ሁኑ። እንዲህ ሊደረግ ይችላል፣ እንደዚህ አይነት ነገር ሊፈጠር ይችላል የሚለውን ቀድማችሁ አስቡበት። ብልጥ ስማርት ሆኑ። በቃ ካሜራማን አሁን ቀጥ ብለህ ብሩኬን ትተህ ወደ ልጅቷ ጋር ነበር ተከትለህ እስከ ቤት ድረስ መግባት የነበረብን። ምክንያቱም እዛ ጋር ውሃ አለ፣ ሁሌ ተቀርቶ ጠረጴዛ ላይ ውሃ ይቀመጣል። እች ልጅ እዛ ውሃ ውስጥ የሆነ ነገር አድርጋ ልጁን አፍዝዛ የሆነ ነገር ልታረግ ትችላለች። ስለዚህ ከባድ የሆነ ጥንቃቄ ያስፈልጋቸዋል። እና እኔ ለብሩኬ አንድ መልእክት ማስተላልፈው መልእክት ቢኖር ዛሬ እባክህ ብሩኬ ይሄን ቤት መቀየር ከቻላችሁ ከጓደኞችህም ለጊዜው ማለት ነው አንተና ሀይሚ ብቻ የምታውቁት ቤት በቃ ተከራይተህ ውጣ። ይሄን ቤት ለቀህ ውጣ። እንደዛ ካልሆንክ ሰላምክን አታገኝም። እች ልጅ ምንም ነገር ከማድረግ ወደ ኋላ አትልም። እመኑኝ። ወይ የሆነ ነገር ልጁን ታጠጣና የሆነ ነገር ታደርግና ከዛ በኋላ ህይወታቸውን እስከ መጨረሻው ትበጠብጠዋለች ማለት ነው። ስለዚህ ከባድ የሆነ ጥንቃቄ ያስፈልጋቸዋል። እውነት እኔ ዛሬ ያልኩት እግዚአብሔርን እንኳንም ሀይሚ እዛ ቤት ወጣች ነው ያልኩትኝ። ምክንያቱም ዛሬም ብትኖር ኖር አስባችሁታል ሌላ ጭቅጭቅ ሌላ ንትርክ ነበር የሚኖረው እና በቃ ስለዚህ ብሩኬም ሰላምህን ማግኘት ስላለብህ የግድ ይሄን ቤት መልቀቅ ያለባችሁ ይመስለኛል። አሁን ላይ ቤቱን ስትለቅ ግን ቤስት ጓደኛዬ ነው ብሎ ነገር የለም። ቤስት ካሜራማን ነው፣ የራሴ ሰው ነው ብሎ ነገር የለም። አንተና ሀይሚ ብቻ የምታውቁት ቤት ለጊዜው ነገሮች እስከሚስተካከሉ፣ ነገሮች ህይወታችሁ ላይ ያለው ነገር አሁን እስከሚስተካከል ሁለታችሁ ብቻ የምታውቁት ቤት ተከራይታችሁ ውጡ።
ከዚህ ሁሉ ግርግር ራሳችሁን አርቁ። ቤታችሁን ለጊዜው ለማንም አታሳዩ። ተረጋግታችሁ የራሳችሁን ህይወት ኑሩ። ቪዲዮም ስትቀርጹ የቤታችሁን ግቢጋ ምናምን ወይ ደግሞ የቤታችሁን ሁኔታ ሳትቀርጹ ቤት ውስጥ ሆናችሁ መቅረጽ ትችላላችሁ። ከዛ ውጭ ግን አካባቢያችሁን፣ ግቢያችሁን፣ አድራሻችሁን ሳታሳዩ ሰላማችሁን አግኝታችሁ መኖር መቻል አለባችሁ። ቢያንስ ላልተወሰነ ጊዜ እንኳን ማንም ወደ እናንተ ቤት እንዳይመጣ እንዳታሳዩ፣ እንዳትፈቅዱ። በቃ አሁንም ምለው ይሄን ነው። ይሄን ቤት ካለቀክ ብሩኬ የነገ ከባድ ችግር ነው የሚፈጠረው፣ ከባድ ችግር ማለት ነው። ምክንያቱም እች ልጅ ዘው ብላ እየገባች ቤትህ የሆነ ነገር ብታረግህ አንተ በሌለህበት ወይ ደግሞ እኔ እንጃ ከባድ ነው የምር፣ በጣም ከባድ ጥንቃቄ ያስፈልገዋልና ልጅቷ በጣም ደፋር ናት። የራሷንና ራሷን ብቻ ነው እያሰበች ያለችው በአሁን ሰዓት እንጂ ለሀይሚ እየተጨነቀች አይደለም። ከሷ የበለጠ ፍቅር ሰጥሃለሁ፣ እሷ እየጎዳችህ ነው፣ እሷ እየገፋችህ ነው። በቃ እኔ ምንድነው የሚጎለኝ? እኔ ምንድነው የሚያንሰኝ? እኔ አልታይህም ወይ እንዴ? አንቺ አንድ ወንድ ልጅ ህይወት አለን ፎቶአችን ይሄ ሁሉ የተሰቀለው ፎቶ የኔና የሀይሚ ነው። ከሀይሚ ጋር ህይወት አለኝ፣ የራሴ ህይወት አለኝ እያለሽ አንድ ሰው ግግም ብለሽ እሷን ተውና ከኔ ጋር ኑር፣ እኔ ፍቅር እሰጥሃለሁ፣ እኔ የተሻለ ህይወት እሰጥሃለሁ አይባልም። ነውር ነው። ሴት ልጅ ነሽ። የምር ሴቶችን አታሰድቢ፣ ሴቶችን አታሰድቢ። ይሄ ራስ ወዳድነት ነው። አየሽ፣ ራስ ወዳድነት ነው በጣም ማለት ነው። እንዴ አንቺ ምን ሆነሽ ነው? በጣም እኮ በጣም የሚያሳፍር ስራ ነው እየሰራሽ ያለሽው። ለልጅቷ እንኳን ቅንጣት ታክል በቃ የራስሽን ብቻ ማስተካከል ነው የፈለግሽው። አይሆንም እየተባልሽ እንኳን ራሴን አጠፋለሁ በሚል ስበብ ደግሞ ታስፈራረዋለች። እንዴ ያማታል እንዴ? ራሴን አጠፋለሁ ስላልሽ ፍቅር የሌለው ሰውዬ ከአንቺ ጋር አንቺ ስላፈቀርሹ ብቻ መኖር አለበት እንዴ? የሚያፈቅራት ሴት አለች፣ በቃ ዓለም የሚያውቀው። ያማታል እንዴ ልጅቷ? ስለዚህ ቤተሰቧን የምታውቁ ለቤተሰቧ ማሳወቅ አለባችሁ። በቃ ከዚህ ነገር ውስጥ እንድትወጣ ለልጁ ሰላም ትስጠው። የራሱ ህይወት ያለው ልጅ ነው። የራሱን ህይወት ትቶ እሷ ራሴን አጠፋለሁ ስላለች ከሷ ጋር ሊሆን አይችልም። በቃ ይሄ የማይመስል ነገር ነው። ራስ በማጥፋት ማስፈራራት ምናምን ይሄ በቃ ይሄ ያለፈበት ይሄ በቃ የሚያስጠላ ህይወት በቃ አለ። ነገን የማያስቡ ልጆች ናቸው። ይሄ ተስፋ የቆረጡ እንዴ ምን ማለት ነው? አንድ ህይወት አለኝ እያለ የሚል ሰው የኔ ካልሆንክ ብሎ ራሴን አጠፋለሁ ግግም። አረ በጣም ሼም ነው። ብቻ ፈጣሪ ይሁነው። በዚህ ሁኔታ ግን እኔ ልጅቷ እንደሰማችኋት እንግዲህ ቀን በቀን እመጣለሁ ነው ያለችው። ያስፈራል። ምን ልታደርግ ትችላለች የሚለውን ነው አሁን ማሰብ ያለባችሁና እባካችሁ በኮሜንት በምንም ብሩኬን ለመምከር ሞክሩ። ላይቭ ከገባ ማታ በደንብ እንጽፍለታለን። ራሱን መጠበቅ